ይህ አፈሊቂት ቻናል ነው። እንኳን ደህና መጣችሁ ለማለት እወዳለሁ። እኔ ሳሙኤል እባላለሁ። የጨይታ ሊቃውንት ዲቫን መምህር ነኝ። ዛሬው ዕለት ጀምረን የሃይማኖት አበው ጥናት በተከታታይነት እንማማራለን። ልትከታተሉ ጋብዛለሁ። ሃይማኖት ስናምነው እምነት ማመን መታመን ይሆናል። ስንማረው ደግሞ ሃይማኖት በራሱ አስተምህሮ ትምህርት ባህል ተብሎ ይተረጎማል ማለት ነው። ስንዴ ትምህርትም ምግብ ይሆናል። እንደውም ክስ መነሻው በጸሎታቸው ክርስቲያኖች የትምጣ መንግስት ከመንግስት ትምጣ እያሉ ይጸልያሉና በምድራዊ መንግስት መገዛት ስለማይፈልጉ ነው። መንግስት የተሰበሰቡ አበው 318 ናቸው። ሁሉም ሊቃነ ጳጳሳት ናቸው አንልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ኦርቶዶክሳውያን እንደምንሰምታችኋል። ይህ አፈሊቂት ቻናል ነው። ዛሬ ይዤላችሁ የመጣሁት የሃይማኖት አበው ጥናት የሚል ርዕስ ነው። በዚህ ርዕስ አማካኝነት ሃይማኖት አበውን ከመጀመሪያው እስከ ፍጻሜው የምናጠና ይሆናል። ለዚህ ጥናት አነሳሽ ምክንያት የሆነኝ ብዙ ሰዎች ሃይማኖት አበው የመማር ፍላጎት ያላቸው ያንን በቦታም በጊዜም አለመመቸት ምክንያት ማከናወን ስላልቻሉ ያንን ለመቅረፍ ነው፣ በግሌ አስተዋጽኦ ለማድረግ ነው። ከዚህም ባሻገር ሃይማኖት አበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ስፍራ ወይም ደግሞ ድርሻ ያለው መጽሐፍ ነው። ከሌሎች አዋልድ መጻሕፍት በላይ ሃይማኖት አበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ድርሻ አለው እና ያ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርት ቤትም የሚነገር መጽሐፍ ነው። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ታምናለች ተብሎ ሲጠየቅ ብዙ ጊዜ የሚጠቀሰው ሃይማኖት አበው ነው። ለሚነሱ ጥያቄዎች ሁሉ ምላሽ የምንፈልገው ከሃይማኖት አበው ላይ ነው እና ከዚህ አንጻር ሃይማኖት አበውን ማወቅ አለብን በሚል እያንዳንዱን የሃይማኖት አበው ምዕራፍ በክፍል እየከፈልን እንማማራለን። እንግዲህ እግዚአብሔር አስጀምሮናል፣ እርሱ ለፍጻሜ ያብቃን። ዛሬ የሃይማኖት አበው መቅድምን ማጥናት እንጀምራለን። የሃይማኖት አበው መቅድምን ስናጠና 6 ሐሳቦችን ወይም ነጥቦችን እናነሳለን። በቀዳሚነት ሃይማኖት አበው ማለት ምን ማለት ነው እንላለን። ሁለተኛ ማን አዘጋጀው፣ ሶስተኛ የመጽሐፉ አሰባሰብ እንዴት ነው፣ የጽሑፉ አሰባሰብ ምን ይመስላል የሚለውን እንመለከታለን። በአራተኛ ክፍል የሃይማኖት አበው አከፋፈል የሚል ርዕስ አንስተን አከፋፈሉን እንመለከታለን። ክፍል 5 ላይ ሃይማኖት አበው በኢትዮጵያ የሚል ክፍል የሚል ርዕስ ይኖረናል። 6ኛ ክፍል ላይ የሃይማኖት አበው ጠቅላላ ይዘት ምንድነው የሚለውን እናነሳለን ማለት ነው። በክፍል 1 ሃይማኖት አበው ምን ማለት ነው የሚለውን በቀዳሚነት እንመለከታለን። ሃይማኖት አበው ማለት ምን ማለት ነው ስንል ሁለት ትርጓሜዎችን እናገኛለን። የመጀመሪያው የአባቶች አስተምህሮ ባህል የሚል ሲሆን፣ ሁለተኛው በቁሙ የአባቶች ሃይማኖት የሚል ይሆናል። ሃይማኖት እንዴት ነው? በአንድ ጊዜ ትምህርትም አስተምህሮ ባህልም፣ በሌላኛው ወገን ደግሞ ማመን መታመን ሃይማኖት እምነት ተብሎ የሚተረጎመው የሚል ጥያቄ በሐሳባቸው ሊመጣ ይችላል። ሆኖም ግን ሃይማኖት ስናምነው እምነት ማመን መታመን ይሆናል። ስንማረው ደግሞ ሃይማኖት በራሱ አስተምህሮ ትምህርት ባህል ተብሎ ይተረጎማል ማለት ነው። እንደ ምሳሌ ብናነሳ ስንዴ ትምህርትም ምግብ ይሆናል። ስለ ስንዴ ስናጠና ትምህርት ነው፣ ስንበላው ደግሞ ምግብ ነው ማለት ነው። ስንዴ ትምህርት ነው ምግብ ቢባል ሁለቱንም መሆን ይችላል። ሃይማኖት ከተባለ ትምህርትም እምነትም ይሆናል ማለት ነው እና ከዚህ አንጻር ሃይማኖት አበው ማለት የአባቶች አስተምህሮ ትምህርት የሚል ትርጉም ይኖረዋል። የአባቶች እምነት ማመን መታመን ተብሎም ሊተረጎም ይችላል ማለት ነው። ቤተክርስቲያን የተመሰረተችው በአባቶቻችን አስተምህሮ ላይ ነው። ያ ማለት አባቶቻችን ያመኑትን ነው እኛ የምናምነው። በሰማዕትነት የሞቱለት፣ መጽሐፍ የጻፉለት፣ ድርሰት የደረሱለት ማለታችን ነው እና ሃይማኖታችን በቅብብሎሽ በኩል የደረሰው አንዱ አንዱን እያስተማረው ሌላኛውን እያስተማረው ነው የደረሰውና ምን ጊዜም ቢሆን የኔ ሃይማኖት የአባቶቼ ሃይማኖት ነው ብለን መናገር መቻል አለብን።
ሃይማኖተ አበው ማለት በጥቅሉ የአባቶች አስተምህሮ፣ የአባቶች እምነት ማለት ነው። ሃይማኖተ አበውን ማን አዘጋጀው? ሁለተኛው ክፍል ላይ የምናነሳው ሐሳብ ነው። ሃይማኖተ አበው ማን አዘጋጀው ስንል አባ ሚካኤል ዘሀገረ አክሊል እና አባ ዮሐንስ ዘሀገረ ቡርልስ ናቸው። እኒህ አባቶች የነበሩት በ12ኛው መቶ ክፍለ ዘመን ገደማ ነው። የነዚህ የሁለቱ አባቶች የራሳቸው የሆነ ድርሻ ነበራቸው። የአዘጋጆቹ የአባ ሚካኤል እና የአባ ዮሐንስ ድርሻ 3 ነው። የመጀመሪያው መሰብሰብ፣ ሁለተኛው መመለስ መተርጎም፣ ሶስተኛው መክፈል ነው። መሰብሰብ ማለት በተለያየ ጊዜ በተለያየ ቦታ የጻፉ አበው ነበሩ። የእነርሱን መጽሐፍ ወደ አንድ እንዲመጣ አድርገውታል። መመለስ ማለት አባቶቻችን የጻፉት ጽር ወይም ግሪክ ብለን የምንጠራው ቋንቋ ተጠቅመው ነው። እናም አባ ሚካኤል እና አባ ዮሐንስ ከጽር ወደ አረብ ተርጉመውታል ማለት ነው። ከፍለውታል ማለት ለአንባቢ እንዲመች አድርገው ከ3 ከፍለውታል። የመጀመሪያው ድርሳን ይባላል፣ ሁለተኛው ግዘት፣ ሶስተኛው ደግሞ ስምዓት ይባላል። እንዲህ አድርገው የከፈሉት አባ ሚካኤል እና አባ ዮሐንስ ናቸው። ክፍል 3 ላይ የምንመለከተው የመጽሐፉ አሰባሰብን ነው። ይህ መጽሐፍ ከ6 አካላት ተሰብስቧል። በቀዳሚነት የጌታችን የመድኃኒታችን ኢየሱስ ክርስቶስን ትምህርት ተጠቅሟል። በሁለተኛ ደረጃ የሐዋርያትን ትምህርት፣ ሶስተኛ ተላውያን ሐዋርያት ብለን የምንጠራቸውን አበው ትምህርት፣ ተላውያን ሐዋርያት የምንላቸው ወይም አፖስቶሊክ ፋዘርስ ብለን የምንጠራቸው አበው ከሐዋርያት ቀጥታ የተማሩ አበው መጠሪያ ነው። እነዚህም መካከል ቅዱስ አግናጥዮስ እና ቅዱስ ዲዮናስዮስ ዘአርዮስፋጎስ ተጠቃሽ ናቸው። በአራተኛ ደረጃ የምናገኛቸው አፖሎጂስት አበው ነው። አፖሎጂስት ማለት ጠበቆች ማለት ነው። ተጠያቂዎች ናቸው። እኒህ አበው የነበሩበት ዘመን ዘመነ ሰማዕታት ነው። በዘመነ ሰማዕታት የነበሩ አበው አፖሎጂስት ተብለው በልዩ ሁኔታ ይጠራሉ። የሚሆንበት ምክንያት ምንድነው ከተባለው 2 ነው። አንደኛ በክርስቲያኖች ላይ የሚደርሱ የሰብአዊ መብት ጥሰቶች እንዲቆሙ ለዳኞችም ለነገስታትም በደብዳቤ በቃልም ያስረዱ ይሟገቱ ስለነበር ነው። ሁለተኛው አባቶች ለየት የሚያደርጋቸው በክርስቲያኖች ላይ የሚቀርቡ ክሶችን ይቃወሙ ነበር እና ከሚቀርቡ ክሶች መካከል ክርስቲያኖች አምላክ የሌለሾች ናቸው፣ በአምላክ በፈጣሪ መኖር አያምኑም የሚል ክስ ይቀርብ ነበር። ክርስቲያኖች ለምድራዊ መንግስት አይገዙም የሚል ክስ ይቀርብ ነበር። እንደውም ክስ መነሻው በጸሎታቸው ክርስቲያኖች ትምጻ መንግስት ከመንግስት ትምጣ እያሉ ይጸልያሉና በምድራዊ መንግስት መገዛት ስለማይፈልጉ ነው መንግስት ትምጣ እያሉ የሚጸልዩ ብለው ከሳሾቻችን ይከሱን ነበረ። በተጨማሪም ዘመዳሞች እንዲጋቡ ያበረታታሉ፣ ይደግፋሉ፣ የሰው ስጋ ይበላሉ የመሳሰሉ ክሶች ይቀርቡብን ነበርና ለነዚህ ክሶች በቀጥታ ምላሽ ሊሰጡ የነበሩ አባቶች ናቸው። እኚህ አባቶች እና ከነዛ መካከል ቅዱስ ሄሬኔዎስ፣ ቅዱስ ጎርጎርዮስ ዘቂሳርያ ተጠቃሽ ናቸው። በሃይማኖተ አበው ውስጥ ትምህርታቸው ተቀምጦ እናገኛለን። አምስተኛ የኒቅያ አባቶች ብለን የምንጠራቸው ናቸው። ታላቁ ጉባኤ 325 ተደርጓል እና በዚያ ጉባኤ ላይ የተወሰኑ ውሳኔዎች አሉ። ያንንም ውሳኔ በሃይማኖተ አበው ተጽፎ እናገኘዋለን። ከዛም ባሻገር በጉባኤው የተሰበሰቡ አበው እነ እለእስክንድሮስ፣ እነ ቅዱስ አትናቴዎስ ከሁላቸው የጻፏቸው መጻሕፍት አሉና ከጻፏቸው መጻሕፍት ከፍለው አባ ሚካኤል እና አባ ዮሐንስ አምጥተውልናል። በስድስተኛ ደረጃ የምናገኛቸው ድህረ ኒቅያ የተደረሱ አበው ጽሑፎች ናቸው። የእነሱን ጽሑፎች ሃይማኖተ አበው በግብዓትነት ተጠቅሟል ማለት ነው። በአጠቃላይ የመጽሐፉ አሰባሰብ እነዚህን 6ቱን ያማከለ ነው። በክፍል 5 የምንመለከተው የተሰበሰበላቸው አበው ቁጥራቸው ምን ያህል ነው የሚለውን ነው። ከዛ በፊት ግን ከመቼ እስከ መቼ ድረስ የተነሱ ሊቃውንት ትምህርታቸው በሃይማኖተ አበው በከፊል ተካቷል የሚለው ስንመለከት ከ34 ዓመተ ምህረት እስከ 1060 ዓመተ ምህረት ገደማ የነበሩ አበው ትምህርታቸው በሃይማኖተ አበው የተካተተ ሲሆን ከጌታችን እስከ አቡ ዘካርያስ ድረስ 58 ሊቃውንት ተጠቅሰው እናገኛለን። በልዩ ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስንና ሐዋርያትን ጨምረን ቁጥረን ማለት ነው። ግዘት በሚባለው የመጽሐፉ ክፍል በተጨማሪ አንድ ሊቅ ተጠቅሶ እናገኛለን። አባ ዮሐንስ ዘቡርልስ። ይህ አባት ከአባ ሚካኤል ጋር ሆኖ ሃይማኖተ አበውን ተሰበሰበ አንስተናል እና እሱን ተጨምረን ከቆጠርን 59 ይሆናሉ ጠቅላላ ቁጥራችን።
59ኙን አበው በክፍል ብንከፍላቸው በቀዳሚነት ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የምናገኘው። ጌታችን ኢየሱስ ክርስቶስ ከትንሣኤ እስከ ዕርገቱ ድረስ መጽሐፈ ኪዳንን ያስተማረ ይታወቃል እና ከመጽሐፈ ኪዳን እልመስጦ አገያ የሚባለውን ወይም ትምህርተ ኅቡዓት የሚባለውን ክፍል አባቶቻችን አምጥተውታል። ሁለተኛ የሐዋርያት ትምህርት ሁለት ጊዜ በሃይማኖተ አበው ውስጥ ተጠቅሶ እናገኛለን። በቀዳሚነት አመክንዮ ዘሐዋርያት ነው። በዚህ 12ቱም ሐዋርያት ተሳትፈዋል። በሃይማኖተ አበው ለሁለተኛ ጊዜ የሐዋርያትን ትምህርት የምናገኘው ስምዓት በሚባለው ሶስተኛውና የመጨረሻው የሃይማኖተ አበው ክፍል ላይ ነው። በስምዓት ላይ የተጠቀሰው ሁለተኛው የአባቶቻችን የሐዋርያት ትምህርት ዲዳኬ ተብሎ ይጠራል። የኢትዮጵያ ቤተክርስቲያን ሲኖዶስ ብለን የምንጠቅሰው ወይም ሲኖዶስ ቤተክርስቲያን ያለ ትምህርት ነው። በሶስተኛ ደረጃ የ72ቱ አርድእት ትምህርት እናገኛለን። የተጠቀሰበት ክፍል ስምዓት ተብሎ በሚጠራው በመጨረሻው ክፍል ላይ ነው። ከ72ቱ አርድእት መካከል የተጠቀሱት ያዕቆብ ዘኢየሩሳሌም አንድ፣ ሁለተኛ ቅዱስ ሉቃስ ነው። ቅዱስ ሉቃስ በግብረ ሐዋርያት የጻፈው ተከፍሎ መጥቷል። እንደዚሁም የቅዱስ ያዕቆብ ያስተማረው ትምህርት ሃይማኖተ አበው ስምዓት ተብሎ የሚጠራው ክፍል ላይ ተጽፎ እናገኛለን። በአራተኛ ደረጃ የምናገኘው የቅዱስ ጳውሎስን ትምህርት ነው። እንዲሁም የቅዱስ ሙሴ፣ የቅዱስ ዳዊት ትምህርት ሃይማኖተ አበው የመጨረሻው ክፍል ስምዓት ብለን የምንጠራው ላይ ተመዝግቦ እናገኛለን። አምስተኛ በኤጲስቆጶስነት ማዕረግ ላይ ያሉ አበውን እናገኛለን። አንደኛው ቅዱስ ሄሬኔዎስ ነው። ሁለተኛ በኒቅያ የተሰበሰቡ አበው ናቸው። በኒቅያ የተሰበሰቡ አበው 318 ናቸው። ሁሉም ሊቃነ ጳጳሳት ናቸው። አንድ ግን የሚበዙት ኤጲስቆጶሳት ናቸውና ከዛ አንፃር የኤጲስቆጶሳት ጉባኤ ተብሎ ይጠራል ጉባኤው እና በኒቅያ የተወሰኑ ውሳኔዎችንም ሃይማኖተ አበው በግብዓትነት ስለሚጠቀም በኒቅያ የተሰበሰቡ አበውን ኤጲስቆጶሳት ብሎ ይጠራል ማለት ነው። ሶስተኛ ባስልዮስ ዘቂሳርያ ኤጲስቆጶስ ነው። አራተኛ ያዕቆብ ዘስሩግ ኤጲስቆጶስ ነው። አምስተኛ ሐቢብ ዘተክሊት ኤጲስቆጶስ ነው። ስድስተኛ አቡነ ዘካርያስ ኤጲስቆጶስ ነው። ስድስተኛ በሊቀ ጳጳስነት ማዕረግ የምናገኛቸው ጳጳሳት ነው። እኒህ በሃይማኖተ አበው በርከት ብለው እናገኛቸዋለን። ሊቃነ ጳጳሳት የምንላቸው ከአግናጤዎስ ዮሐንስ አንጾኪያ ድረስ ያሉት ናቸው። በሃይማኖተ አበው እስከ ክርስቶዶሉ ብሎ ይከፍላል። ሆኖም ግን እስከ ክርስቶዶሉ ብሎ የሚከፍልበት ምክንያት ዮሐንስ ዘአንጾኪያና አባ ክርስቶዶሉ ወይም አባ አክርስቶዶሉ የነበሩበት ዘመን ተመሳሳይ ስለነበረ ነው። በመጨረሻም ሃይማኖተ አበው ከምን የተሰበሰበ ለሚለው ጥያቄያችን ምላሻችን እነዚህን ስድስቱን መሰረት አድርገን መናገር እንችላለን ማለት ነው። በክፍል 5 የምንመለከተው የሃይማኖተ አበውን አከፋፈል ነው። ሃይማኖተ አበው እና አባ ሚካኤል ሲከፍሉት 3 አድርገው ከፍለውታል። እንደተናገርኩት ክፍል 1 ድርሳን ነው። ይህም ከምዕራፍ 7 እስከ ምዕራፍ 116 ድረስ ያለውን ያጠቃልላል። ሁለተኛው ክፍል ግዘት ይባላል። የምናምነውን ከማናምነው ለይተው የወሰኑልንን የምናስተናግድበት ክፍል ነው። 7 የሚደርሱ ሊቃውንት በቃለ ግዘት ላይ ጽሑፋቸው ጽፎ ይገኛል። ሶስተኛው የሃይማኖተ አበው ክፍል ስምዓት ይባላል። ስምዓት ማለት ምስክርነት ማለት ነው። በስምዓት ትምህርታቸው ከተጠቀሱላቸው ሊቃውንት መካከል ቅዱስ በጉሪ ዘእንዚናዝና ቅዱስ ቄርሎስ ተጠቃሽ ናቸው። የሐዋርያትን ትምህርት የምናገኘው ከዚሁ ላይ ነው። ሃይማኖተ አበው ብሔራዊ አከፋፈል ስርዓት አለው። አባቶቻችን በትርጓሜ ከ4 ይከፍሉታል። ይህን የሚያደርጉበት ምክንያት ምንድነው? ከአራቱ ወንጌላውያን ጋር ወንጌል 4 ሆና እንደተጻፈች ሃይማኖተ አበውም 4 ሆኖ ተጽፏል ለማለት ነው። ሲከፍሉትም ከእልመስጦ አገያ እስከ ኤጲፋንዮስ ይከፍሉታል። በክፍለ ዘመን ብናሰለው ከመጀመሪያው ምዕት ዓመት እስከ 4ኛው መቶ ክፍለ ዘመን ድረስ ያለውን ዘመን ያለውን ጊዜ ያጠቃልላል። በምዕራፍ ከፍለው ከምዕራፍ 1 እስከ ምዕራፍ 54 ድረስ አንድ ክፍል ሃይማኖተ አበው። ሁለተኛው ክፍል ከኤጲፋንዮስ ከለሃበ ነገሥት ሄራን ለሃበ ነገሥት ሄራን የሚለው ቅዱስ ቄርሎስ
ለነገስታት የጻፈው ነው። ከነገስታቱ መካከል አርቃዲዮስ እና ቴዎዶሲዮስ ተጠቃሽ ናቸውና ከኤጲፋኒዎስ ከለሃበ ነገሥት ሄራን አንድ ክፍል ነው። በዘመን ብናሰለው ከ4ኛው እስከ 5ኛው መቶ ክፍለ ዘመን ያለውን ያጠቃልላል። በምዕራፍ ከፍሎ ከምዕራፍ 54 እስከ ምዕራፍ 79 ያለውን ያጠቃልላል። ሶስተኛው ከለሃበ ነገሥት ሄራን እስከ መልእክተ ሲኖዲቆን ነው የሚሆን። መልእክተ ሲኖዲቆን የሚጀምረው ከአባ መቃርዮስ ነው። በዘመን ከፍሎ ከ4ኛው እስከ 10ኛው መቶ ክፍለ ዘመን ያለውን ያጠቃልላል። ከምዕራፍ 79 እስከ ምዕራፍ 98 ድረስ ያለውን ይዛል። አራተኛውና የመጨረሻው ክፍል ከመልእክተ ሲኖዲቆን እስከ መጨረሻው ድረስ ያለው ነው። በክፍለ ዘመን ብናሰለው ከ10ኛው እስከ 11ኛው መቶ ክፍለ ዘመን ድረስ ያለውን ጊዜ ያጠቃልላል። በምዕራፍ ከፍሎ ከምዕራፍ 98 እስከ ምዕራፍ 131 ድረስ ያለውን ያጠቃልላል ማለት ነው። አባቶቻችን መተርጉማን እንዲህ አድርገው ከአራት አጥለውታል። በመጨረሻም በክፍል 6 የምንመለከተው የሃይማኖት አበውን ጠቅላላ ይዘት ሲሆን በዚህ ክፍል በሃይማኖት አበው ውስጥ ምን ጉዳዮች ተነስተዋል የሚለውን ጠቅላላ አድርገን እንመለከታለን። በጣም ብዙ ርዕሰ ጉዳዮችን ያነሳል። ሆኖም ግን በጣም ብዙውን አንድ እያደረግን እየሰበሰብን እንመለከታለን። አባቶቻችን በጉባኤ ወሰኗቸውን ውሳኔዎች ይዟል። ሁለተኛ በግልም በማህበርም የተደረጉ ጉባኤያትን ይዟል። በግል ከተደረጉ ጉባኤያት መካከልም ቅዱስ ሰለባስትሪዮስ ከኖህ አይሁዳዊ ጋር ያደረገውን ውይይት፣ ቄርሎስ ከዮልዮስ ርጉም ጋር ያደረገውን ውይይት፣ ቅዱስ ሳዊሮስ ከአግርማጥቆስ ሳሪያዊ ጋር ያደረገውን ውይይት በሃይማኖት አበው ተጽፎ እናገኛለን። ሌላ ትምህርት ሃይማኖት ነው። ሃይማኖት አበው ሰፊውን ክፍል ይዞት የምናገኘው ጠቅላላ ትምህርት ሃይማኖት ነው። ይህ ሃይማኖት ስንል ይታወቃል። በጣም ብዙ ሐሳቦችን ጠቅልሎ ሊይዝልን ይችላል። እንደገና ቀኖና መነኮሳት፣ ቀኖና ህዝባውያን በሃይማኖት አበው ተጽፎ እናገኛለን። ቀኖና መነኮሳትና ቀኖና ህዝባውያንን የምናገኘው በሁለት ቦታ ነው። በሃይማኖት አበው ክፍል በሰለስቱ ምዕት እና በስምዓት ላይ ተጽፎ እናገኛለን ማለት ነው። የሃይማኖት አበው ጠቅላላ ይዘት በግልም በማህበርም የተደረጉ ጉባኤያትን መታሰስ፣ ቀኖና ህዝባውያን፣ ቀኖና መነኮሳትን መደንገግ መወሰን፣ እንደገና ቀኖና ሃይማኖትን ማሳወቅ፣ ትምህርት ሃይማኖትን ማስተማር። በሃይማኖት አበው መቅድም እነዚህን 6 ክፍሎች ተመልክተናል። በቀጣይ መስዋዕተ ትምህርት ሐዋርያትን መማር እንጀምራለን በክፍሉ 2። እስከዚያው ከሁላችን ጋር